ሌላው የሰለሞን ጥበብ በሚል ስር የሰለሞን ሹመኞች ፕሪንሲፓሊቲስ አሉ። እነዚህ ነሰሰርሊ ትልልቅ የስፒሪቹዋል ኃላፊነት ያላቸው ሰዎች አሉ። በሰለሞን የተሾሙ ናቸው። ሰለሞን ራሱን ጠቢብና አዋቂ የዳዊት ልጅ ወይም ኦልድ ቴስትመንትን ከመረዳት የመነጨ የኦልድ ቴስትመንት ጭምቅ እውቀት ነው። የሰለሞን መስዋዕት አቅርቦ ነው። ኢትስ ቱል ነው። አይዲያው የተመረጠ የሰዎችን የህዝቦችን ሊሆን ይችላል። ግን አሁን በግለሰብ ደረጃ ለማውራት ከራሴ ኤክስፒሪየንስ በመነሳት የሰዎችን ብሌሲንግ ከአንዱ ወደ አንዱ የማድረግ ሂደት ነው። ለምሳሌ በአካባቢ በምትሰሪበት ቦታ ግልጽ ያልሆነ አቋም ያለው ቶሎ ስራው አድጎ መሰረት ጥሎ በህይወትህ ወይም በህይወታችን ወደፊት መራመድ እንዳንችል ይዞ የሚጥመለመል ወዲህ ወዲያ የሚል የሚሰራው ነገር ማይታወቅ ሄዶ ፕሮብሌማቲክ ሲቹዌሽን ውስጥ የሚገባ ኮሊግ አብሮ የሚሰራ ፓርትነር ቢዝነስ ፓርትነር ሊሆን ይችላል፣ አለቃ በዛ ባሉ ነገሮች እንዲህ ያለ ነገር የሚያደርጉ አንድ ትዳር እፈልጋለሁ፣ ቤተሰብ መመስረት እፈልጋለሁ፣ ፍላጎቴ ያ ነው ባለ ዙሪያ የሚሰበሰቡ ጠዋት ማታ ስለ ዝሙት የሚያወሩ አየሻት ያችን እዚህ አትሄድም ወይ ዛናና ስለ ያንን ነገር የሚቃረን ያሉትን ሀሳብ በሙሉ ሰጀስት የሚያደርጉ ዝሙት በሰፊው የዝሙት በቃ እንደ ትልቅ እንትን ይጀመራል። የሰውን ልብ ወደዛ ለማነሳሳት ጥረት የሚያደርጉ አሉ። እነዚህ የሰለሞን ሹመኞች ናቸው። ትምህርት እውቀት፣ ይሄ የሞያ እውቀት በተመለከተና የሃይማኖታዊውን ደግሞ በፈጣሪ የመገለጥ ሂደት ጠንከር ባለበት ቦታ ደግሞ እንዲሁም ግልጽ የሆነ አስተዋጽኦ የላቸውም በሂደቱ ላይ ግን እዛ መጥተው እንደው ሲጭመቀመቁ የሚውሉ አሉ። እና ዋናው ነገራቸው ራሳቸውን ዝቅዝቅ የማድረግ ነው። ምክንያቱም ዝቅዝቅ ያሉ ከፍ ይላሉ የሚሉት የራሳቸው አባባል አለ። ይሄ እንግዲህ በራስ ስራ ለመጽደቅ ከሚደረግ ጥረት አንዱ ነው። በእኛ ድነት የሚገኘው በክርስቶስ ነው እንጂ እኔ ራሴን ዝቅ ወይም ከፍ ማድረግ የለብኝም። ለሱ መታመን፣ ቃሉን መስማት፣ ሁል ጊዜም እሱን መመስከር፣ እሱን መከተል፣ የአብን ፈቃድ መፈጸም ነው እንጂ እኔ ከሰው በታች ራሴን ኢንቴንሽናሊ የከፍታን እቅድ ይዤ ራሴን ዝቅ አደረግኩ ከፍ አደረግኩ አክቹዋሊ ከድነቴ ጋር የሚገናኝ ነገር የለም። ግን እነሱ እንደዛ ያለ ነገር ይወዳሉ። አንደኛው ነገራቸው ያ ነው። ከባህሪያቸው የሚታይ ነገር ነው። ሌላው ደግሞ ሰው ልመና እያደረገ ባለበት፣ ጸሎት እያደረገ ባለበት ፈጣሪ እርዳኝ እባክህን፣ መልካም ቤተሰብ ስጠኝ፣ ፍቅር ያለው ቤተሰብ ስጠኝ፣ መልካም ትዳር ስጠኝ፣ ጥሩ ገቢ አግኝቼ ቤተሰቤን ሰፖርት አድርጌ ልኑር፣ በትምህርቴ የተሻለ ነገር እንዲኖረኝ አድርግ፣ በስራዬ ተስፋፍቼ ራሴን ችዬ ነገ እንዲሆን ልሁን፣ በልመና ባለበት ሁሉ በኩል የሰለሞን ሹመኞች ይመጣሉ። ስለዛ ጉዳይ የሚያወሩ በይበልጥ ያችን የሚያወሩ በተለያየ መንገድ ሴትየዋ ህይወት ላይ ተጽዕኖ መፍጠር የሚፈልጉ እነዚህ የሰለሞን ሹመኞች ናቸው። የሚደረገው ምንድነው? በወዲያ በኩል የሰለሞን መስዋዕት ይቀርባል። ይሄ ልጅህ እቺ ልጅህ እንደዚህ አድርገህ ብሌሲንግ ብታረጋቸውም እንደዚህ ያለ ብሌሲንግ ብታደርግላቸውም ይሄንን ለነሱ ብትመርጥም እነሱ ግን ከፈቃድህ ውጪ እና የሚሉት ምንድነው? ለዚች ልጅህ አንተ የመረጥክለት ነገር ቢሆንም በህይወቱ፣ በትዳሩ፣ በኑሮ፣ በስራው፣ በሙያው፣ በእውቀቱ፣ በተሰማራበት በመረጠው ዘርፍ በሙሉ የአንተ መልካም ይሁንታ ቢኖርም ይሄው እነዚህን ራሳቸው ያዘጋጇቸውን ሰዎች ጉትጎታ ሆም ተብሎ አድርጉ ተብሎ ጉትጎታ ትንሽ እንደው እንደ እንትን ተከትሎ ከሄደ በዚህ ምክንያት የእሱን ብሌሲንግ የእሷን በረከት የእሱን በረከት ለነከሌ ስጡ የሚል መስዋዕት ይቀርባል። እነዚህ ፕሪንሲፓሊቲስ ወይም የሰለሞን ሹመኞች በዙሪያችን ይኖራሉ።
እነዚህንም ማወቅ ያስፈልጋል እንደ ክርስቲያን። እንግዲህ ይሄ ሁሉ ነገር ታውቋል፣ አልሰራም። እነዚህ ሁሉ ክፉዎች በክፋት የሚሰሩ ናቸው። እኛ በክርስትና በእርግጥ ክርስቲያን እውነተኛ ክርስቲያን አይገዝትም። በንስሐ ሊመለሱ የሚችሉ ሰዎች ናቸው። በንስሐ ሳይመለሱ ቀርተው ክርስቶስ መስቀሉን ይዛችሁ ተከተሉኝ ያለውን ትተው የወደቀውን የሞተውን የሰው ልጅ ስጋና ደም በልታችሁ ጠጥታችሁ ሕይወት ታገኛላችሁ ያለውን የክርስቶስን ቃል ትተው ያንን የከረመ የቆሻሻዎች ስብስብ፣ የጠንቋዮች ስብስብ ይዘው የሄዱ ጠዋትና ማታ በርበሬ በመብላት ከሚከተለው ነገር ብዙም ለውጥ የሚኖረው ነገር ይኖራል ብዬ እኔ አላምንም። እንግዲህ እንደዚህ ነው። ቋንቋውም ባህሉም የተመነጨበት የተሰራበት ዲዛይን የተደረገበትን ምክንያት ያስረዳል ሆሊ ስፒሪት። ለምንድን ነው አንድ ባህል ውስጥ ያሉ ነገሮች አንዳንድ ኤሌመንቶች ምንድነው የሚደረጉት፣ ምንድነው ምክንያታቸው በሚል ጊዜ ያንንም ያስረዳል። በዚህ ረገድ ያለው ይሄ ነው። አሁን ያለበት ሁኔታ የሰለሞን መስዋዕት አቅርቦ የሰለሞን መስዋዕት ገና ተያይዞ ተጽዕኖ ይፈጥርልናል ብለው ተስፋ የሚያደርጉት ግማሹ በፈረንጅ ጠንቋይ ነው። አሜሪካ ያለ ደግሞ ሌላ በፊልም የሐሰት ዜና በማሰራጨት እና በሶሻል ሚዲያ የሶሻል ሚዲያ ፊድ ሶሻል ሚዲያ ኢንፎርሜሽን ማኒፕሌት በማድረግ ሰዎችን አሳስታለሁ ብሎ ተስፋ የሚያደርግ ሌላ የጠንቋይ ቡድን አለ። ኤሌክትሮኒክስ በሙሉ ለጥንቆላ እንደዚህ ላለ ነገር ይጠቀሙበታል። ለምሳሌ ፌቨሬት አድርገው አሁን የሚያወሩት ዓለም እንደዚህ ልትሆን ነው፣ እንደዛ ልትሆን ነው። መጽሐፈ ራእይ ላይ እንደተደረገ መጽሐፈ ራእይን የጻፉት እነሱ ናቸው። እኔ ከዛ የተሻለ ፊልም እነሱ ሰርተው አይቻቃለሁ። እና እኔ ለሰለሞን ምን ትነግረዋለህ ቢሆን እዛ ያግዘኛል፣ በጥንቆላ የሰዎችን ሕይወት ማጥፋቱ ላይ ያግዘኛል ብለህ የምታስበው የአሜሪካው ጠንቋይን ሌላ ደግሞ ሌላ ተከታታይ ፊልም ስራ እዛ ከመጽሐፈ ራእይ የተሻለ ሌላ። ምክንያቱም የሰለሞን ጥንቆላ በዚህ በኦልድ ቴስትመንት ሳይድ አደረጉት፣ በኒው ቴስትመንት ሳይድ አደረጉት። የጠንቋይ እና የጥንቆላ ነገር ያስታውቃል። በልቦና ያለው ምኞቱም ለሰዎች ክፋት ያለው ነው፣ ጥላቻ ነው። እና የሁል ቀን ዛቻው አሸነፍን ነው። ሌላ በእስራኤል ሌላ መስዋዕት ቀርቦ አያውቅም። አሸነፍን ነው። በማይገባቸው አሸነፍን ነው። በማይችሉት ምኑንም በማያውቁት ነገር ገብተን እኛ የበላይ ሆነን ነው። እውቀቱም ሙያውም ልምዱም በሌላቸው ነገር ገብተን አሸነፍን ነው። የእስራኤል ዘላለሙን እድሜውን ያቀረበው መስዋዕት ይሄ ነው። አሁንም የአሜሪካ ጠንቋይ እኔ ባላሸንፍ የአሜሪካ ጠንቋይ ያሸንፍልኛል ብሎ ተስፋ ያደርጋል። ያ ብዙም የሚሆን አይሆንም። ሐሰተኝነት ጥሩ አይደለም። ሀቅን እንትን ማለት እውነተኝነት፣ ሰው እውነተኝነት በእውነት የቆመ መሆን ያስፈልገዋል ነው። ከዚህ ውጪ የአንድ ሰው በፈጣሪው በረከት ሲያገኝ፣ በፈጣሪው ብሌሲንግ ሲያገኝ፣ አንድ ሰው በለመነው ምላሽ ሲያገኝ በምን ያውቃሉ? እንዴት ነው የሚያውቁትና ይህንን ነገር ማድረግ የሚጀምሩት? ሁኔታው ከመሆኑ በፊት እንዴት ነው የሚያውቁት? ትንቢት ይባላል። ከኔ በፊት ክርስትናን ከትንቢተኝነት ጋር አገናኝተው አንቺ እንዲሆንልሻል፣ አንተ እንዲሆንልሃል እያሉ ሲያወሩ በመሰረቱ የክርስቶስ አስተምሮ ግንዛቤ ጥልቀቱ ምንሙ የሌላቸው ስለ ክርስቶስ እስቲ ስለ ክርስቶስ ንገረኝ፣ ትንቢቱ ይቆይህና ስለ ክርስቶስ እስቲ ንገረኝ፣ ምን ትረዳለህ ከክርስቶስ ጭብጥ፣ እስቲ ከክርስቶስ ካስተማረህ ምን ትረዳለህ ብትለው የማይመልስ ሰው ሁሉም ትንቢት ነጋሪ፣ ሁሉም ነብይ ሆኗል። እነዚህ ሰዎች ምንድን ነው እንዲህ አይነት ነገር ምን ነው የእነሱ ክርስትና የምንኖርበትን ሁኔታ የሚለውጥ የተሻለ የሚያደርግ አልሆን አለ በሚል ተቃውሜው ነበር። ግን ጥሩ ነው፣ በአንድ ነገር ላይ አስተያየትን መስጠት መማርን ያስከትላል። በኋላ የተረዳሁት ምንድን ነው ትንቢት የታነብ ቤት ከሚል ቃል ነው የመጣው። አስቀድሞ ማንበብ ማለት ነው፣ የሚቀርብ መስዋዕት ነው። ማንበብ የሚፈልጉት ለእንዲህ ያለ ሰው ምን ወደፊት አዘጋጅተህለታል፣ በሄቱ ምን በረከት አዘጋጅተህለታል፣ ግለጥልኝ፣ ሌላ ነገር የለም። በዛ ሰው ላይ ያሰበውን ፈጣሪም ይገልጥላቸዋል።
ባቀረቡት ከጠየቁ ይሰጣቸዋል። አደርግላችኋለሁ ባለው መሰረት መሆኑ ነው። ይህ እንዲሆን ሁል ጊዜ እንዲህ ያለ ነገር ሲደረግ በሌሎች ሰዎች ላይ የሚደረግ ነገር የዛን ሰው ፈቃደኝነት ይጠይቃል። እምቢ ማለት ይቻላል፣ አልፈልግም ማለት ይቻላል። ዲያብሎስ በላያችን ላይ ስራውን እንዳይፈጽም አልፈልግም ማለት ይቻላል። አልስማማም፣ እንዲህ ባለ ነገር በአንዱም አልስማማም ይባላል። ይህንን እየዞሩ መናገር አያስፈልግም። በሙሉ እንዲህ ባለ ሀሳብ፣ እንዲህ ባለ ተግባር አልስማማም ብሎ መግታት ይቻላል። ግን ትንቢት ተናጋሪዎች እንደው ዝም ብሎ በግምት አይደለም የሚሰሩት። አንድን ሰው በተመለከተ ነው መስዋዕት የሚያቀርቡት። ያንን ሊያጠቁት የፈለጉትን ሰው ነው። ስለ አንድ ሰው የወደፊት ህይወት የሚጠይቁበት ምክንያት ያንን ሊያጠፉ ስለሚፈልጉ ነው። መልካም ዜና አስቀድመው ይዘው ሊመጡ አይደለም። አንድም ቀን እንደዚህ ያለ ነገር ሲሰሩ እኔ በአክቹዋል ህይወት አይቼ አላውቅም። በዚህ ሁኔታ ነው የሚደረገው። ትንቢት ማለት እንዲህ ያለ ነገር ነው። እንግዲህ ከእንዲህ ያለ ነገር በሙሉ ክርስቲያን ያው የዕለቴን በዕለቱ ስጠኝ፣ ያንተ ፈቃድ በአንተ እንደሆነ በእኔ ይሁን። የማናቸውንም የእነዚህን የሰለሞን ተላላኪዎች ሹመኞች ፍላጎት ወይም የነሱን ህይወቴን እንዲገፋ ህይወቴን ወደ አቅጣጫ እንዲቀይር አልፈልግም ብሎ ክርስቲያን ተግቶ መለመን አለበት። በዚህ የተሰማሩ ሰዎች እንግዲህ ይሄን ያክል መረዳትም ይቻላል። ክርስትና እንደናንተ የግዝት እምነት አይደለም። ግዝት የለበትም። ሰው ሁሉ ጊዜ ሪዲመብል ነው። ማንም ሰው ምንም ቢከፋ ኃጢአቱ ሪዲመብል ነው። በክርስቶስ ተጠምቆ ክርስቶስን መስክሮ የሞተውን የሰው ልጅ ስጋና ደም በልቶ ህይወቱን ሊያገኝ ይችላል። አለበለዚያ ግን በእኔ ያልተሰበሰበ ይበተናል ብሏል ክርስቶስ። ኢፍ ዩ ዶንት ጋዘር ዊዝ ሚ ዩ ዊል ስካተር ብሏል። እና እሱም ያለው ቃል ሰማይና ምድር ያልፋሉ እንጂ አያልፍም። ሁላችንም ድነታችንን ማግኘታችን አይቀርም። የዲያብሎስን ነገር በጓደኝነት አይተው ደግሞ ከዚህ ጥቅም አገኛለሁ ብለው የሚሉ ሰዎች፣ እኔ በአጋጣሚ ጥቂት ሰዎች በዚህ ጉዳይ የተሰማሩ ሰዎች እርግጥ ነው እነሱ ያወኩባቸው ባይመስላቸውም ህይወታቸውን ሙሉ እንደባዘኑ የኖሩ ሰዎች አሉ። ዲያብሎስ አምላኪዎችና የእነዚህ ሰዎች ተላላኪ በመሆን በሁሉ መንገድ የሰመረ ህይወት አይገኝም። ተቃርኖ ነው። በዚህ በሐሰተኝነት እንዲህ ባለ ኃጢአተኝነት ተሰማርቶ ከቶም በእውነት የረጋ መልካም የሆነ በአብም በምድርም የጸና መልካም ነገር አይገኝም። የሌሎች ሰዎች ህይወት ላይ እንዲህ ያለ በእርክሰት ያለ ተጽዕኖ ፈጥሮ እኔ በሰላም ኖርኩ የሚባል ነገር ተረት ተረት ነው እና ከዚህ ይልቅ ማንም ሰው ክርስቶስን አባቱን ተቀብሎ ማንም ሰው በምንም አይነት ሁኔታ ቢሆን ክርስቶስን ተቀብሎ ሊመለስ ይችላል እና ንስሐ በማድረግ መጥቶ የሌሎችን ቤት አፍርሰህ የኔን ስራልኝ ሳይሆን የኔን ስጠኝ ንስሐ አድርጎ በአባቱ ተወዶ ሊል ይችላል። እውነተኛ በልቡ የተመለሰ ክርስቲያን ሌሎች ሰዎች እንዲለምኑለት ማድረግ ይችላል፣ ይደረጋል፣ ይሰራል። በእርክሰት መሳተፍ አያስፈልገንም። በእርኩስ መተባበር አያስፈልገንም። አለበለዚያ ክርስቶስ ያለው ይሆንና እንደው ደስ ከማይለን ሁላችንም በዛ ብዬ ብተወው ይሻላል። በክርስቶስ ተሰብሰቡ፣ ኑ ወደ ክርስቶስ። ክርስቶስ አዳኝ ነው፣ ጌታችን ነው፣ መሐሪ ነው፣ ሁሉንም ያድናል። እከሌ ከከሌ አይልም፣ ጂውና ጀንታይል አይልም። ላመኑት ሁሉ የሚታመን አዳኝ ጌታችን ነው። ክብር ለሱ ይሁን እላለሁ።